SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ሳላህ ጋዲ ጆሃር የአዋቴ.com መስራች አሳታሚና ደራሲ፣ ጠቅላይ ሚኒስትር አብይ አህመድ በያዝነው ወርሃ ኦክቶበር የመጀመሪያ ሳምንት ላይ በኖርዌይ የኖቤል ሰላም ኮሚቴ የ2019 የኖቤል ሰላም ሽልማት ተሸላሚ ሆነው ተመርጠዋል። ለዚህም የሰላም ሽልማት ካበቃቸው ጉዳዮች አንዱና ዋነኛው አስመራ ተሻግረው ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር በመናገር በኢትዮጵያና ኤርትራ መካከል የነበረውን የሰላምና ጦርነት አልባ ውጥረትን ወደ ሰላማዊ ሁኔታ እንዲለወጥ ያደረጉት ጥረት ነው። ይህ በኤርትራውያን ዘንድ ምን ያሳደረው ስሜት አለ? መጀመሪያ አመሰግናለሁ። ከዛ ደግሞ ባልከው ጥያቄ ያሳደረው ስሜት የተዘባለቀ ነው። ሁለት አይነት ነው። አንዱ ሀገሮቻችን በዚህ በምስራቅ አፍሪካ የምንገኘው ሁሉ ጊዜ በጦርነት፣ በበሽታ፣ በረሃብ በምናምን ነው የምንታወቀው እና ኢሜጅ በጣም ጥሩ ስለሆነ የኢሜጅ ጥቅምም አለው። አንድ መሪ በኖቤል ፕራይስ ተሸለመ ሲባል ጠቃሚ ነው ብዬ አምናለሁ። ግን እንደ ኤርትራ ሆኜ ሳየው ደግሞ በኤርትራና በኢትዮጵያ መሀል ሰላም ስላመጣ ነው የተሰጠው ይላል። እሱ ነገር አልቀበለውም። ምክንያቱ የመጣ ሰላም የለም፣ ያየነው ሰላም የለም። ሁለት ሰዎች ተፈራረሙና ሰላም አመጡ ማለት አይደለም። ለእኛ ደግሞ ይሄ አዲሳችን አይደለም። ከአሁን በፊት ከ20-30 ዓመት ጀምሮ ኢሳያስ ራሱ ሲፈራረም ነበር። መዓት ስምምነቶች ፈርመዋል። እኛ የስምምነቱ ይዞታ ምን መሆኑ አናውቀውም፣ የነገረን የለም። አስተዋጽኦ ይሄ ሪዛልት አመጣ ብለህ ልትናገርበት የምትችል ነገር አይደለም እና ይሄ የፖለቲካ ኮንሳምፕሽን ሆኖ ነው የሚቀረው። that is my objection። ነገር ግን ይሄ የኖቤል ፕራይዝ ፕራይም ሚኒስትር አብይ መስጠት አለብን የግድ ካሉ ብዙ ነገር ነበር አስተዋጽኦ ያደረጉት። ለምሳሌ በኢትዮጵያ ያመጡት ለውጥ ኢንተርናል ያደረጉት እሱ በቀላል አይታይም። ፖለቲካ እስረኞች መፈታት ራሱ ትልቅ ነው። እኛ እንደሱ አይነት ችግር ስላለብን ፍርድ ቤት ክፍት ነው። የመሰለውን ይናገራል ሰው ፍሪደም ኦፍ ኤክስፕሬሽን አለ። ሌላውም በኢኮኖሚ መልክ የማይኖሪቲ መብት፣ የሃይማኖት መብት የሚያደርጉት ያሉት ጥረት ብዙ ነው። አሁንም ባለፈው በቅርብ ጊዜ በእርስዎ እና በአምባሳደር አህመድ ዘሪር አማካኝነት የተደረሰው የሱዳን ስምምነት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው እና በሱ 10 ኖቤልም ቢሰጡት ደስ ይለኝ ነበር። ግን ከኤርትራ ሰላም አመጣ ብለህ ነገሩ ትንሽ ከበድ ይላል። ጀስቲፋይ የምታደርገው እና እንደዛ ነው የሚያየው አብዛኛው ሰዎች። እንዳልኩ ሁለት ሚክስድ ነው። አንዱ እንደሚታወቀው ሰላም የሁለትዮሽ መንገድ ነው። በአንድ በኩል ሰላም ፈላጊ ሰላም ምኞቱን ቢያቀርብ፣ በሌላ በኩል ተቀባይነት ኖሮ በጋራ እኩል ሰላምን ተቀብለው ወደ ግብር ካልወሰዱት እዛ መድረስ አይችልም። ከዚህ በኋላ በኢትዮጵያና በኤርትራ መካከል ያለው የሰላም ግንኙነት የዚህ የኖቤል ሽልማት መገኘት ምናልባት ወደ ተሻለ መንገድ ወደፊት ያራምደዋል ወይስ ቅሬታና ኩርፊያ አሳድሮ በሌላ ወገን ጭራሹኑ ወደኋላ ሊመለስ ይችላል የሚል ስጋት አለ? ከዚህ በኋላ ይሄ የኖቤል ሰላም ሽልማት ምን የሚያሳድረው ተጽዕኖ ይኖራል በኢትዮጵያና በኤርትራ የሰላም ስምምነት ላይ ይላሉ? ለወደፊት ኢሳያስ በዚህ በተደረገው ነገር እንደማይደሰት እርግጠኛ ነኝ። ምክንያቱ ኢሳያስ የሚፈልገው የነበረ ከመጣ ይሄ ኖቤል ፕራይዝ የሚባለው ከአምና ግን ጀምሮ አይደለም ሲወራ የነበረ እና እንደሱ አይነት ከመጣ ለሁለታችን መምጣት አለበት የሚል ህልም ነበረው። ልክ እንደ አቡዳቢና ሳውዲ አረቢያ እንደተደረገው ለሁለታቸው ወርቅ ምናምን ሸልመው ሰላም አመጡ ተብሎ ካለፈው አመት አይደለም ተሸልመው ነበር። ትክክል ተሸልመው ነበር እና እንደዛ አይነት ሊሆንለት ይፈልግ የነበረ ይመስለኛል፣ ግን አልሆነም። ስለዚህ ኢሳያስ ደስ አይለውም። አንድ ነገር ግን የምታስታውስ ከሆነ በ91 ዓመተ ምህረት በአውሮፓ አቆጣጠር ያስር አረፋትና ራቢን እና ሻሚር ሶስቱም ኦዝሎ ሄደው ስለተፈራረሙ ሽልማት ተሰጡ። ፒስ ኢን ዘ ሚድል ኢስት ተብሎ ተዘፈነ። 28 ዓመት በኋላ ምን አመጣ እሱ? የት አለ የኦስሎ የተፈረመው ስምምነት? ምን ደረሰ ብለህ ብትጠይቅ ምንም መልስ አታገኝም። ስለዚህ
እኔ የማልወደው ነገር ምን መሰለህ? ብዙ ሰውም ቅሬታ የሚሰማው በዚህ በኖቤል ፕራይስ አሰራራቸው አንድ ሰው እኮ ሽልማት የምትሰጠው አንድ ነገር አፈራ፣ አንድ ነገር አደረገ ብለህ ነው። ይሄ እንደ ማባበሊያ ወይም ኤንካሬጅመንት የሚባለው ማበረታቻ ለወደፊቱ ሊያመጣ ይችላል ብለህ የሚሰጥ አዋርድ አይደለም። እንደዛ ከሆነማ እንዴት ብለህ ወስደው መሰለህ? አሁን አንተ አስተማሪ ከሆንክ በትምህርት ቤት ፈተና ያደርጋሉ ተማሪዎች። አሁን አንድ ተማሪ ደስ ይልሃልና ይሄ እኮ ፈተና ባረግለትም ሊያልፍ ይችላል፣ ስለዚህ ከአሁኑ ሞተ በሞተ ልስጠው አትልም። ይፈተናል፣ እንዳመጣው ነው የሚገመገመው። አሁን ይሄ ምን ሆኖ ተሰማኝ መሰለህ? ብዙ ሰው እንደዛ ነው ብሎ ነው የሚያየው። አሁን የተስፋ ስለሚሰጥ ብልጫው ቢሰጣቸው ጥሩ ይሰራሉ ለወደፊት። ይሄ እኮ ኢንሴንቲቭ አይደለም። ይሄ በሪዛልት ኦሪየንትድ ባፈራኸው ነው የምትወስደው እንጂ ያፈራል ብሎ አይሰጥም። ስለዚህ የተደረገው ነገር በሰላም ብለው አበላሹት። ሱዳን ሰላም አመጣ፣ እንደዚህ ያደረገ ባገሩ እንደዚህ ያደረገ እና ይገባዋል ተብሎ ቢሰጥ በጣም ደስ ይለኝ ነበር። ግን ይቺ ኤርትራ የምትባለው ነገር ደስ አላለችኝም። ስለዚህ ወዴት ሊወስደው ይችላል? ይሄ የኖቤል ሽልማቱ ምን አይነት በጎት፣ ምን አይነት አሉታዊ ተጽዕኖ ሊኖረው ይችላል ብለው ያስባሉ? ምን መሰለህ? ያለፈው አመት ማዕድ ገንዘብ ማዕት ወርቅ ተሸልመዋል በአቡዳቢና በጅዳ ውስጥ አይደለም። እና በኤርትራ ምን አገኘች? ከሱ ምንም አላየንም። ምድረ ወታደር በዛበት፣ አሰብ በዛኔ የማያስፈልገን የየመን ጦርነት ገባን። ይህ ሁሉ ነገር አይተህ እኛ የተጠቀምንበት ነገር የለም። ቀደም እንዳነሱት በመካከለኛ ምስራቅ ባላይ ያገኙት ሽልማት ሁለቱንም እኩል አድርጎ ሁለቱም ተሸላሚዎች ነበሩ በጋራ። አሁን ግን ጠቅላይ ሚኒስትር አብይ ብቻ አግኝተው ኢሳያስ አፈወርቂ አላገኙም። ያ በሳቸው ላይ የሚያሳድረው አሉታዊ ስሜት ሊኖር ይችላል። ያስ ወደፊት ለሚያደርጉት ስምምነት አሁን የነበረውን ስምምነት ወደኋላ እንደገና ሊመልሰው ይችላል የሚል ስጋት አለ። ይህ ስምምነት የተደረገው እኮ ለብቻቸው የወሰኑት ነገር አይደለም። ጂኦፖለቲክስ አለበት፣ የሪጅናል ፖለቲክስ ስላለበት ብዙ ተጠቃሚና ብዙ ባለቤት ነው ያለው። ይህ ስምምነት የአብይና የኢሳያስ ስምምነት አይደለም። ስፖንሰርስ አሉት። ስፖንሰር ደግሞ ሳውዲና ኤሚሬት ናቸው። ስለዚህ የእነሱም ኮንሲደሬሽን አለ። እነሱ ምን ይሉናል፣ ምን ያስባሉ፣ ምን ይከለክሉናል፣ ምን ይሰጡናል የሚባል ካልኩሌሽን አለ። ስለዚህ የእነሱ ሶቨሬን ራይት ሁለታቸው ያደረጉት ነገር አይደለም። ዓለም ፖለቲክስ የሚሰራው በአሁኑ ወቅት በዛ መልኩ ነው። ከዚህ በኋላስ ምን ፋይዳ ይኖረዋል ይላሉ? አሁን በቅርብ ባወጡት መጣጥፍ ላይ በእናንተ ድረገጽ ላይ በወጣው ላይ ኢሳያስ አፈወርቄን በኢትዮጵያ ውስጥ የአንድነት ፓርክ ሲመረቅ በዛ ላይ አለመገኘት ጠቁማችኋል። ያስ ምን ያመለክታል? ምን መሰለህ፣ መጀመሪያ ያልከው የዓለም ፖለቲካ እንደዛ ነው የሚሄደው አልክ። ኦኬ ዊ ነው ዲፕሎማሲ እንደዛ ነው የሚሰራው። ሀያላን ሀገሮች ወይም ሀይል ያላቸው ሀገሮች እነሱን ፕሪንስፕል የሌለበት ስራ ሰሩና እኛም ፕሪንስፕላችንን እናጥፋ ልንል አንችልም። እኛ ባለጥቅም ነን፣ ጥቅማለን፣ ኤርትራዎች ነን፣ ስቴክ ሆልደርስ ነን። ስለዚህ የእኛ ፕሪንስፕል እሱ ነው የሚመራን። አሜሪካ ምን አደረገች፣ ሳውዲ ምን አደረገች፣ አብይ ምን አደረገ፣ ኢሳያስ ምን አደረገ፣ የእነሱን አስተያየት አይመራንም። የእኛ ፕሪንስፕል ነው የሚመራን። ስለዚህ በዛ በፕሪንስፕል ተነስተን ነው የምንደግፈው ወይም የምንቃወመው አንድ ነገር እና ያልከው ነገር ምን ተጽዕኖ ሊያመጣ ይችላል መሰለህ? አብይ አህመድ የፖዚቲቭ ተጽዕኖ ኃይል ሊሆን ይችላል። እስካሁን እንደማየው ግን በኤርትራ በኩል እንደዛ አይነት አስተሳሰብ ያለውም አይመስልም። ይሄ በእንግሊዝኛ ራቢት ኢን የሚባል አለ። ራቢት ኢን የአንድ ነገር ታስቆጣለህ ሰው እና አይተቆጡ እውነታቸው ነው ወይ ብለህ ሳትንቅ የሰውን ሀሳብ ሰምተህ ትንሽ ስታስተካክል ጥሩ ነው። ግን የደረሱ ይድረሱ የታባታቸው ያልክ እየደገምክበት ሲመጣ ጥሩ አይደለም። ለምሳሌ አሁን ወክለውኛል የኤርትራ ፕሬዚደንት ነው። ኦኬ የኤርትራ ፕሬዚደንት ኮንክ ግን ኦኬ የኤርትራ ዲክቴተር እንበልሃ። ምክንያቱም ፕሬዚደንት የሚባል የለንም ኤርትራ ውስጥ። ኢሳያስ ሊሰጠው የሚችል ሀይል ወይም ታይትል ስልጣን ዲክቴተር ነው። ስለዚህ ዲክቴተርነት ነው ሊሰጠው የሚችል። ስለዚህ ወደዛ አይነት አስተያየት ወይም ወደዛ አይነት ኮንፍሮንቴሽን ሲገፋን አብይ ጥሩ አይደለም። እኛ የተበደልነው በሀገራችን ይበቃናል። ሁለተኛ በዳይ አያስፈልገንም። ሌላ ህዝብ ወይም ሌላው ሱዳን ሄድ እንደሚጠቅመው ያለው ወይም ፖዚቲቭ ኢንፑት የሚያደርገው እንዳለ ኤርትራስ ምን ሆነች? ለምንድን ነው በየቀኑ እየበደላት የሚሄደው? ለምንድን ነው ለአንድ ዲክቴተር
ኢምቦልድን ያደረገ ኢንስፓየር ያደረገ የሆነም እርዳታ ምናምን ሲሰጠው የኢትዮጵያ ጥቅም ይፈልጋል የሚሉ ሰዎች አሉ። ግን እኔ የሚመስለኝ በኤርትራ ሰላም ሳይኖር በኢትዮጵያ ሰላም ሊኖር አይችልም። ኢኳሊ በኢትዮጵያ ሰላም ሳይኖር በኤርትራ ሰላም ሊኖር አይችልም። ስለዚህ ሆሊስቲክ አስተያየት መኖር አለበት በአቢጋ ማለት ነው። እና የኤርትራ ሕዝብ ተበድለዋል። ያለው ስርዓት አይደለም። ይህንን ነገር መፍትሄ ማግኘት አለበት። አላደርግም ካለ ደግሞ የሚያደርገው ያለውን ይቆጠብልን። ቅድም እንዳነሱት በእርግጥ ማንኛውም መንግስት በጎረቤት ሀገሮች ላይ ሰላም እንዲኖር የሚሻው ለዛ ሀገር ሰላም መኖር ከመቆርቆር ብቻ ሳይሆን የዛ የጎረቤት ሀገር ሰላም የዚህኛውም ሀገር ሰላም መስፈን አንዱ ወሳኝ ነገር ስለሆነ ጭምር ነው። ያንን ግምት ውስጥ በማስገባት ነው የሚያደርጉትና ከዚህ አኳያስ በኢትዮጵያና በኤርትራ ውስጥ እውነተኛ ሰላም እንዲሰፍን ለማድረግ በሁለቱ መንግስታት መካከል ወይም በሁለቱ ህዝቦች መካከል ምን መደረግ አለበት ይላሉ? በምን መልክ ነው በእርሶ አእምሮ ውስጥ ያለው አይነት እውነተኛ ሰላም በሁለቱ ሀገራት መካከል ሊሰፍን ይችላል? ዜጎች ወይም መንግስታት ምን ማድረግ አለባቸው ይላሉ? ኖርማላይዜሽን ነው። ምን መሰለህ፣ አዲስ አሁን የምንፈጥረው ህግ አይደለም። ዩኒቨርሳል ህግ አለ። ዓለም አቀፍ ሁሉ ሰው የሚያምንበት ህግ አለ። አንድ ሀገር ስርዓት መኖር አለበት፣ ነጻነት መኖር አለበት። እኛ እንደ አሜሪካ ወይም እንደ ስዊድን ምናምን ልንሆን እንደዛ አይነት ምኞት ቢኖረንም እንደማይቻል እናውቀዋለን። ግን በአቅማችን ከዛ ከአካባቢያችን ያሉ ሀገሮች ከነሱ በታች መሆን የለብንም። አሁን እኔ ለምሳሌ በውጭ ሀገር 30 ዓመቴ ነው። ሀገሬ ልሄድ አልችልም። የኔማ እኖራለሁ። የሞቱ ሰዎች ሀገራቸው ተመልሰው ሊቀበሩ አይችሉም። ይህ በ91 እንደ ኤሮፓ አቆጣጠር በ93 የታሰሩ ሰዎች እስካሁን ፍርድ ቤት የለም። ፍርድ ቤት ያወጣቸውን እንዳንል ግን በበደል የታሰሩ ሰዎች አሉ። እስካሁን እዛ ይሞታሉ አሉ። አናቅም፣ የት እንዳሉ አናቅም። ይሄ ደግሞ የ10 ሰዎች የ20 ሰዎች አይደለም፣ በሺ የሚቆጠሩ ሰዎች ናቸው። ስለዚህ ይሄ ሁሉ የሚሰራ አንድ ግፈኛ ሰው ጋር ሄደ እውነታቸው ነው፣ በጣም ሰላም ይወዳሉ፣ ጥሩ ሰው ናቸው ምናምን እናንስል ሲስ ኦፍ ማርክ ምን ያስባል ባንኮላ አይገባኝም። ምን መደረግ አለበት ይላሉ? መፍትሄ ብለው የሚያስቡት ኮንዲሽናል መሆን አለበት። አየህ፣ በሳውዝ አፍሪካ ኤግዛምፕል ይሰጥ። በሳውዝ አፍሪካ አፓርታይድ በነበረበት ጊዜ ብዙ ሰዎች ዲፕሎማቲክ ሪሌሽንስ ከሳውዝ አፍሪካ አቋርጠው ነበር። ለምን? ምክንያቱ እዛ የነበረው ስርዓት ሂውማንሊ አንአክሰፕተብል የምትቀበለው ነገር አይደለም። ስለዚህ ፖዚሽን ወስደው ነበር። አሁን አብይ እንደዛም ሊያደርግ ቢችል የኢሳያስ የሚባለው ሰውዬ ምንም ንግግር የለኝም፣ አዝ ሎንግ አዝ ዲክቴተር አልቀርበውም፣ ከእሱ ጋር የሚያገናኘኝ ነገር የለም። ምክንያቱ አብይ የሚለውን ነገርና ኢሳያስ የሚያደርገውን ነገር ሰማይና መሬት ነው። ስለዚህ የማያቀራርብ ነገር የለባቸውም። ግን ፎርስ ኦፍ ፖዚቲቭ እሆናለሁ፣ ለውጥ ላመጣ እችላለሁ። ዊ ዋንት ቱ ሲ ዳት። እሱን ለማየት እንፈልጋለን። አሁን 2 ዓመቱ ቀርበዋል። ምንም እንደዛ አይነት ገስቸር አላየንም። ትንሽም ነገር ትሁን ለኤርትራ ሕዝብ ክብረት አላየንም። ዛላምበሳ ከፈን፣ ዱቄት ገባ፣ ጌሶ ገባ። እንደዛ አሁን ወርክ ዛት የኤርትራ ነጻነትና የኤርትራ ሕዝብ ስልጣን በዛ ነው የሚወሰነው። በዛ አይነት አይታይም። ያለው ንግድ ምን አይነት እንደሆነ እናውቀዋለን። ሰው የሚወጣው የሚገባው ሁላችን እያየነው ነው ያለው አስተዳደር ይዛ። አሁን ህዝባችን የሰላም ተደረገ ከተባለ 200,000 የማያንስ ህዝብ ነው ወደ ኢትዮጵያ ሄደው። ለምን? ሰላም ከሆነ ታዲያ ያለው መመለስ ነበረበት እንጂ የነበረው መውጣት አልነበረበትም። ወደፊትስ የኤርትራ እጣ ፈንታ ምን ይሆናል ይላሉ ኢሳያስ አፈወርቂ? በህይወት እያሉ ኤርትራ ውስጥ እርሶን የሚሹትን አይነት ዲሞክራሲያዊ ስርዓት የመገንባቱና ያንን የማየቱ ሁኔታ እውን ሊሆን ይችላል ብለው ያስባሉ? የኢሳያስ አፈወርቂስ አለመኖር በኤርትራ የወደፊት እጣ ፈንታ ላይ ምን አይነት መልካም ወይም አስጊ ነገሮችን ይዞ ሊመጣ ይችላል የሚል አታያለ በእርሶ ዘንድ? መሰለህ፣ ኢሳያስ የታሪክ እስረኛ ነው። ኢሳያስ በጦርነት፣ በጥላቻ፣ በቂም በቀል በዛ አይነት አስተያየት ነው የኖረው እስካሁን። ከዛ ሊወጣ አልቻለም። ሪሃቢሊቴት ማድረግ አልቻለም ራሱን። ገባ? አሁን ደግሞ የኤርትራ ህዝብ ከዛ ሱዳን ካለው ሶማል ካለው ምናምን ካለው ብረት አንስቶ ኳኳ ይሄ አያቅተውም። ታውቃለህ። ግን ደክመናል። በጣም የደከመ ህዝብ ነን። ብዙ ደም ፈሰዋል ኤርትራ ውስጥ። ብዙ ተጎሳቁናል። በጣም ተጎተናል።
ስለዚህ እንደዛ አይነት የሚመኝ ሰው የለም። የፓብሊክ ሴንቲሜንቱ ጥይትም አይፈልግም ሰው፣ ደምም አንድ ነጥብ ደም አይፈልግም። ይሄ ግን እንዴት አድርጎ ወስለዋል ኢሳያስ? እንደ ድካም አድርጎ ኦኬ እነዚህ ምንም አያደርጉም ያደረኩት ባረግ ግድ የለም ያለ ይሄላል እና አብይ ደግሞ ይመጣሉ ይቀጥላል ሰውዬ። ግን አንዳንድ ጊዜ ሲበዛ አንድ ነገር ሊፈነዳ ይችላል። ምክንያቱ ስናፕ ያደርጋል ህዝቡ ባልታውቀው ምክንያት አንድ የሆነ ሎካል ወይም ሪጂናል አጋጣሚ ሲመጣ በጣም መጥፎ ነው። እሱ ነው ደግሞ የሚያስፈራን። እዛ መድረስ የለብንም። እስካሁን በሰላም ሊደረግ የሚችለው ነገር በሰላም መምጣት አለበት እያል በሰላማዊ መንገድ እየታገልን ነው እና ቴክስቱ ታንጎ ኢሳያስ በዛ አንድ ስቴፕን መጥቶ እሺ እስቲ እንነጋገር፣ እሺ እንደዚህ አይነት ማስተካከል አደርጋለሁ ቢልም እኮ ጥሩ ነበር። የ29 ዓመት ሲገዛ ምንም ፖዚቲቭ ስቴፕ ወስዶ አያውቅም። አንድ ቀንም በዚህ ተሳስናል ይችን እናርማታለን፣ በዚህ እንትን ሆኖናልና እንደዚህ እናደርጋታለን፣ ህዝባችንን እንነጋገር እስቲ ይምጡልን ማለት አለበት። ሱዳን 300-400 ሺህ የማያንስ ስደተኛ አለ። ኢትዮጵያም እንደዛ አለ። በዓለሙን የተዘራው የኤርትራ ህዝብ ጥቂት አይደለም። ይህ ሁሉ አገሩ ወዳጅ ነው። አገሩ ሊመለስ ይችላል። ከቤተሰቡ ጋር መኖር ይፈልጋል። መሬቱ አገሩ ሊመለስ ይፈልጋል። ይህ ሁሉ በኢሳያስ ነው የተሳነው። ስለዚህ ኢሳያስ እንደ አንድ ትልቅ ሂንድራንስ ሆነዋል። እኔ የሚያሳዝነኝ መሰለ የመጀመሪያ የሀገር ፕሬዚደንት መጥቶ በክብረት አሁን እኔ አበቃሁኝ ከአሁን ወዲያ ሌላ ሚሽን ይምጣ ብሎ በክብረት ቢወርድ በጣም 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 ደስ ይለኝ ነበር። ምክንያቱም እንደ ባህል ይያዝ ነበር እና ኦኬ ፈርስት ፕሬዚደንት ያልክ ያከበርክ ተኖረዋለህ ከሱ የሚመጣ እንደዛ እና ናቹራል ሰላማዊ በሆነ መንገድ የስልጣን መሸጋገር ባህል ቢልድ እናደርግ ነበር። ግን አሁን he's not living as any choice። ምን እንደሚመጣ አናቅም። በኢሳያስ የሚለቅበት መንገድ ደግሞ ባህል ይሆናል ኤርትራ ውስጥ። እሱን የሚያስፈራኝ አቶ ሳላህ ጋዲ ጆሃር የአዋቴ.ኮም መስራች አሳታሚና ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharican ይጎብኙ።